አዎንታዊ አስተሳሰብ ምንድነው? የአዎንታዊ አስተሳሰብ ኃይል እንዴት መላበስ እንችላለን? ጥቅሙስ ምንድነው? በዛሬው ቪዲዮ ህይወትን ሙሉ ለሙሉ የመለወጥ አቅም ስላለው አዎንታዊ አስተሳሰብ ኃይል እንማማራለን። ተግዳሮቶች እያጋጠሙት ወይም ህይወታችሁን ለማሻሻል እየፈለጉ ከሆነ አዎንታዊ አስተሳሰብ በእውነቱ አማራጭ የሌለው መፍትሄ ነው። እስከ መጨረሻ አብራችሁን ከቆያችሁ አዎንታዊ አስተሳሰብን ለማዳበር የሚረዱ ቀላልና ወሳኝ መንገዶችን እናያለን። አብራችሁን ቆዩ። አዎንታዊ አስተሳሰብ ምንድነው? በመጀመሪያ አዎንታዊ አስተሳሰብ ወይም ፖዚቲቭ ቲንኪንግ የምንለው በጎ ወይም ቀና አስተሳሰብ ማለት ነው። እዚህ ጋር መገንዘብ ያለብን አዎንታዊ አስተሳሰብ ስንል እውነታውን ችላ ማለት ወይም መጥፎ ነገሮች መቼም እንደማይሆኑ ማስመሰል አይደለም። በአስቸጋሪ ሁኔታዎች ውስጥም ቢሆን በጥሩ ሁኔታ ላይ በመፍትሄዎችና በአጋጣሚዎች ላይ ለማተኮር መምረጥ ነው። አስማታዊ ማስተካከያም አይደለም። ነገር ግን በአስተሳሰባችሁ፣ ድርጊቶቻችሁና በመጨረሻም በህይወታችሁ ውስጥ በውጤት ላይ ተጽዕኖ የሚያሳድር ኃይለኛ መሳሪያ ነው። አዎንታዊ አስተሳሰብ ሁሉንም ነገር ግንኙነቶ፣ ሙያዎ እና ጤናው ላይ ተጽዕኖ ሊያሳድር ይችላል። ግን በእውነቱ እንዴት ይሰራል? ከፋፍለን እንመልከተው። ከአዎንታዊ አስተሳሰብ በስተጀርባ ያለው ሳይንስ ስንመለከት ጥናቶች እንደሚያሳዩት አዎንታዊ አስተሳሰብ አንጎልን እንደገና እንደሚያስተካክል፣ መፍትሄዎችን ለማግኘት ቀላል ያደርገዋል፣ የበለጠ ጠንካራና አካላዊ ጤንነትን ያሻሽላል። በአዎንታዊ ሐሳቦች ላይም ሲያተኩሩ አንጎሎ እንደ ዶፓሚንና ሴሮቶኒን የመሳሰሉ የነርቭ አስተላላፊዎችን ጥሩ ስሜት እንዲሰማዎት የሚያደርጉ ኬሚካሎችን ይለቃል። እነዚህ ስሜትዎን ከፍ ከማድረግ በተጨማሪም ውጥረትን ለመቋቋም፣ ችግሮችን ለመፍታትና ተነሳሽነት እንዲኖሮት ያደርጋል። በሌላ በኩል አሉታዊ አስተሳሰብ ኮርቲሶል የተባለ የጭንቀት ሆርሞን አንጎላችን እንዲያመነጭ ያደርጋል። ጉልበቶን ሊያሟጥጥ፣ የውሳኔ ሐሳቦችን ሊያደናቅፍ፣ አልፎ ተርፎም በሽታን የመከላከል ስርዓት ላይ ተጽዕኖ ሊያሳድር ይችላል። ስለዚህ አዎንታዊነትን በሚመርጡበት ጊዜ አንጎሎና ሰውነቶ በተሻለ ሁኔታ እንዲሰሩ ሊረዱዎት ነው። አሁን አዎንታዊ አስተሳሰብ በሳይንሳዊ ደረጃ ላይ ምን ያህል ተጽዕኖ እንደሚያሳድርብን ስላወቅ ስለ ገሃዱ ዓለም ጥቅሞች እንነጋገር። በመጀመሪያነት የመቋቋም አቅምን ያሳድጋል። የመጀመሪያው የአዎንታዊ አስተሳሰብ ጥቅም የመቋቋም አቅምን ያሳድጋል። የመቋቋም አቅምን ማሳደግ ወሳኝ ነገር ነው። እንዴት የመቋቋም አቅማችን እንደምናሳድግ ባለፈው ከፕሮስቶት ቪዲዮ ላይ ስላለ መመልከት ትችላላችሁ። ወደ ዛሬው ርዕሳችን ስንመለስ አዎንታዊ አስተሳሰብ የመቋቋም ኃይላችንን ያሳድግልናል። ተግዳሮቶች በሚፈጠሩበት ጊዜ አዎንታዊ አስተሳሰብ በፍጥነት እንዲመለሱ፣ እንዲቀጥሉና መፍትሄዎችን በመፈለግ ላይ እንዲያተኩሩ ያስችለዎታል። አዎንታዊ አስተሳሰብ ከሰዎች ጋር ያለንን ግንኙነት ያሻሽላል። ሰዎች በተፈጥሯቸው አዎንታዊ አመለካከትን ወደሚጠብቁ ሰዎች ይሳባሉ። አዎንታዊነትን ከሌሎች ጋር ያለዎትን ግንኙነት፣ ርህራሄና መስተጋብር ሊያሳድግ ይችላል። በሌላ በኩል የአዎንታዊ አስተሳሰብ ጥቅም ምርታማነትን ይጨምራል። በአዎንታዊ መልኩ በሚያስቡበት ጊዜ እርምጃ ለመውሰድና ግቦችን ለመከታተል የበለጠ ይነሳሳሉ። ይህ በሁሉም የህይወት ዘርፎች የተሻለ አፈጻጸም ያመጣል። ሌላው የአዎንታዊ አስተሳሰብ ጥቅም የተሻለ ጤና እንዲኖረን ይረዳናል። ጥናቶች እንደሚያሳዩት አዎንታዊ አስተሳሰብ ስር የሰደዱ በሽታዎች የመጋለጥ እድልን ይቀንሳል፣ የደም ግፊትን ይቀንሳል፣ አልፎ ተርፎም እድሜውን ያራዝመዋል። አብዛኞቻችን የአዎንታዊ አስተሳሰብ ጥቅም አይጠፋንም። ይሁን እንጂ አዎንታዊ አስተሳሰብን እንዴት ማዳበር ይቻላል ለሚለው ጥያቄ ግን መልስ እናጣለን። በየቀኑ የበለጠ አዎንታዊ አስተሳሰብን ለማዳበር አንዳንድ ቀላል ግን ደግሞ ውጤታማ ስልቶች እዚህ አሉ። አንደኛ፣ ምስጋናን ተለማመዱ። በየቀኑ ምስጋናን በመለማመድ ጀምር። ይህ በእያንዳንዱ ጠዋት ወይም ምሽት የምታመሰግኑባቸውን 3 ነገሮችን ለመጻፍ ቀላል ሊሆን ይችላል። ምስጋና ትኩረትን ከስህተትህ ወደ ትክክል ወደሆነ ነገር ይለውጠዋል። ዓለምን በሚመለከቱበት አመለካከት ላይ ትልቅ ለውጥ ሊያመጣ የሚችል ትንሽ ልማድ ነው። ሁለተኝነት፣ አሉታዊ አስተሳሰቦችን ማስተካከል። አሉታዊ በሆነ መልኩ በማሰብ ራስዎን ሲይዙ ሐሳቡን ለማስተካከል ይሞክሩ። ይህ የማይቻል ነው ከማለት ይልቅ ይህ ከባድ ነው፣ ነገር ግን እኔ ልረዳው እችላለሁ ይበሉ። አመለካከትህን በመቀየር ሁኔታውን እንዴት እንደምትሄድ ቀይራለህ። በሶስተኝነት ራስዎን በአዎንታዊነት ይክበቡ። አካባቢው በአስተሳሰቦ ውስጥ ትልቅ ሚና ይጫወታል። በሚያነሱትና በሚያነሳሱት ሰዎች ራስዎን ይክበቡ። ቦታውን በአዎንታዊ ማረጋገጫዎች፣ አነቃቂ መጽሐፎችና አነቃቂ ፖድካስቶችን ይሙሉ። ኃይል ተላላፊ ነው። ስለዚህ ራስዎን በሰዎችና አዎንታዊነት በሚያበረታቱ ነገሮች መክበብዎን ያረጋግጡ። የመጨረሻውና አራተኛው ሰውነትዎን ይንከባከቡ። አካላዊ ጤንነትና አእምሮአዊ ጤንነት በጣም የተሳሰሩ ናቸው። ሰውነታችሁን ስትንከባከቡ በአዎንታዊ መልኩ ለማሰብ የሚያስፈልገውን ኃይል ትፈጥራላችሁ።
በቂ እንቅልፍ መተኛት፣ አልሚ ምግቦችን መመገብና ዘውትሮ የአካል ብቃት እንቅስቃሴ ያድርጉ። እንቅፋቶችን በአዎንታዊ አስተሳሰብ እንዴት ማሸነፍ ይቻላል? በእርግጥ አስቸጋሪ ጊዜዎች ይኖራሉ እና አዎንታዊ አስተሳሰብ ማለት ሁሉም ነገር ፍጹም ይሆናል ማለት አይደለም። ነገር ግን እንቅፋቶች ሲያጋጥሙ ትኩረቶን መቆጣጠር ወደሚችሉበትና ከተሞክሮ መማር ወደሚችሉት ነገር መቀየር በጣም አስፈላጊ ነው። ለምሳሌ ስትወድቅ በስህተቱ ላይ ከማሰብ ይልቅ ስለተማርከው ነገር አስብ። እያንዳንዱ መሰናክል ስህተቱን በዚህ መንገድ ለማየት ከመረጥክ ለስኬት መንገድ ሊሆን ይችላል። ቁልፉ መሰናክሎች እንዲገልጹ አለመፍቀር ነው። በአዎንታዊ አስተሳሰብ ተግዳሮቶችን እንደ እድገት ዕድሎች ታያለህ። አዎንታዊ አስተሳሰብና የረጅም ጊዜ ስኬት በጊዜ ሂደት ቀና አስተሳሰብ የህይወታችሁን አቅጣጫ ሊለውጥ ይችላል። ቀና አስተሳሰብን የሚያዳብሩ ሰዎች በግልም ሆነ በሙያዊ ጥረቶች የበለጠ ስኬታማ ይሆናሉ። ችግሮችን በመፍታት የተሻሉ ናቸው። በአስቸጋሪ ሁኔታዎች ውስጥ የበለጠ ጠንካራና ችግሮች ውስጥ የመጽናት እድላቸው ሰፊ ነው። አዎንታዊ አስተሳሰብ ጡንቻን እንደመገንባት ነው። አስታውስ፣ ሐሳብን የመምረጥና የአንተን እውነታ የመቅረጽ ኃይል አለ። አዎንታዊ አስተሳሰብ ማለት የህይወታችን ችግር ችላ ማለት አይደለም፣ ነገር ግን በምትችለው ነገር ላይ ማተኮርና ይህን መቋቋም እችላለሁ በሚል አስተሳሰብ ወደ እያንዳንዱ ሁኔታ መቅረብ ማለት ነው። እነዚህን ልማዶች በዕለት ተዕለት ኑሮ ውስጥ ማካተት ከጀመርክ በጉልበትህ፣ በድርጊትና በመጨረሻ በውጤትህ ላይ ለውጥ ታያለህ። ስለዚህ አእምሮአችንን እንቆጣጠር እናም ህይወታችንን መለወጥ እንጀምር። ለእንደዚህ ያሉ ተጨማሪ ይዘቶች መመዝገቡን አይርሱ። ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ ያድርጉ። አዎንታዊ አስተሳሰብ በህይወቱ ላይ ምን ያህል ተጽዕኖ እንዳሳደረ በኮሜንት መስታወት ላይ አስተያየት ይስጡ። አመሰግናለሁ።